ሱዳን ከኢትዮጵያ ጋር የምትዋሰንበት ድንበር ላይ ከሰሞኑ ተጨማሪ ወታደሮችን ማስፈሯ ተነግሯል። በዚህ ጉዳይ ላይ ዶቼ ቬለ ያነጋገራቸው ሁለት የዲፕሎማሲና ቀጠናዊ ጉዳይ አዋቂዎች ኢትዮጵያ አሁንም የሱዳንን ጠብ አጫሪ እርምጃ በሰከነ ዲፕሎማሲያዊ አማራጭ ብቻ እንድትመለከተው ጠይቋል። የሁለቱ ሀገሮች የድንበር ይገባኛል ጥያቄ ወደፊት ቢቻል በሁለቱ ጎረቤት ሀገሮች ውይይት ካልሆነም በቀጠናዊና ዓለም አቀፋዊ ድርጅቶች ድጋፍ ሊፈታ እንደሚችልም ባለሙያዎቹ ገልጿል። ለዚህም ዘገባ ሰለሞን ሙጬ ከአዲስ አበባ። የኢጋድ አባልና የቀንድ አፍሪካ ጎረቤት ሀገሮች የሆኑት ሱዳንና ኢትዮጵያ የድንበር ይገባኛል መነሻ የሆነው አልፋሽቃ የተባለው ለም የኢትዮጵያ መሬት ላይ ሱዳን ከሰሞኑ ተጨማሪ ጦር ሰራዊት ማስፈሯ ተነግሯል። ሁለቱ ሀገሮች የረጅም ዘመን መልካም ጉርብትና ያላቸው ናቸው የሚሉት በአዲስ አበባ ዩኒቨርሲቲ የአፍሪካ ኦሪየንታል ጥናት ማዕከል መምህርና ተመራማሪ የሆኑት ፕሮፌሰር ተስፋዬ ታፈሰ ሱዳን ይህንን ድርጊት የፈጸመችበት ምክንያት ከዚህ ሰፋ ያለ ነው ይላሉ። የኢትዮጵያና የሱዳን የወሰን ጥያቄ ለብዙ ጊዜ ተንጠልጥሎ የቆየ ለብዙ ጊዜ የተራዘመ ችግር ነው። ደንበኛ መፍትሄ ያልተገኘለት ማለት ነው እና ያልተፈታ ጥያቄ ነበር። ግን ጥያቄው ከወሰንም በላይ የሚሆን ይመስለኛል። እኔ ወሰኑ አንድ ነው። የአባይ ውሃ ጥያቄ አለ። ከግብጽ ጋር የመወገን የኢትዮጵያን እጅ ለመጠምዘዝ የሚደረግ ሙከራ አለ። ሶስተኛው ደግሞ የዚህ የምዕራቡን ዓለም ተልዕኮ በተለይ አሜሪካ ሱዳን ላይ በጣም አነጣጣለች። ያው የነሱን ፍላጎት ውክልና መታዘዝም ሁኔታ የሚታይ ይመስለኛል እና የነኚህ ሁሉ ኮምቢኔሽን ነው። የሁለቱን ሀገሮች መልካም ግንኙነት ዋጋ በመስጠት ኢትዮጵያ ዋጋውን በማሳነስ ደግሞ በሱዳን በኩል መስተዋሉን የገለጹት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ መምህሩ አቶ እንዳለ ንጉሴ ኢትዮጵያ ከጎን የምትሆነው ብላ በምታስብበት ሰዓት ቀጥታ ወደ ኢትዮጵያ ድንበር ነበር ዘልቃ ያስገባቸው ወታደሮቿን። እስካሁንም ያው አላስወጣችም። ኢትዮጵያም ያለውን ወዳጅነት አይታ ይህንን በሰላማዊ መንገድ ሊፈታ ይችላል ብላ ነው የሚጠብቀው። ግን ያው የሱዳን ትልቁ ችግር ያው ሁለት ነው። አንዱ የውጭ ጫና ይበዛባታል። አሁን የምዕራቡ ዓለም ግብጽም እንደዚሁ በሱዳን በኩል ነው ኢትዮጵያን መተናኮል የሚፈልጉት። ከውስጥ ደግሞ ሱዳን የተረጋጋ መንግስት የላትም። አካታች መንግስት መመስረት አልቻለችም። እነዚህ ሁለቱን ችግሮች መቋቋም ስላልቻለ ያሁን በተለይ አሁን ያለው መንግስት የህዝቡ ጥያቄ ከመመለስ ይልቅ ጎረቤት ኢትዮጵያን መነካካቱን ነው እየፈለገው። ከውስጥ ችግር ሲገጥማቸው አንዳንድ ሀገሮች ብዙ ጊዜ አምባገነኖች ናቸው፣ በሆነ ሀገር ላይ ጦርነት ይከፍታሉ። ያኔ ህዝቡ ከነሱ ጎን ይቆማል ወይም በሌላ አነጋገር ቅቡልነት ይሰጠናል ብለው ያስባሉ። አሁን ከዛ አንጻር አሁን አልቡርሃን በሱዳን ዘንድ ተቀባይነት የለውም። ትንኮሳውን የሚፈጽመው ይህ የጦር ጀነራል ነው። ምዕራቡ ዓለም በሰሜን ኢትዮጵያ ጦርነት ያሰበው አልሳካ ሲለው በሱዳን አካባቢ ሌላ ትንኮሳ ለመጀመር ከማሰብ ጋር ሊገናኝ እንደሚችልም ፕሮፌሰር ተስፋዬ ታፈሰ ይገልጻሉ። ወታደር ሞር እየጨመረ መሄዱ እንግዲህ የሌላ ተልዕኮም ያለው ይመስለኛል። ሱዳን በግብጽ በኩል ግፊት አለባት። በዚህ ከአባይ ውሃ ጋር በተያያዘ በምዕራቡ ዓለም በተለይ በአሜሪካ ሬዲየስ ውስጥ የመግባት ሁኔታ አለ። የመታዘዝ ጉዳይ ይመስለኛል። እኔ እንደው ዝም ብዬ ሳየው በምዕራቡ በኩል ሞክርም የሚል አይነት ሁኔታ ያለ ይመስለኛል። ብዙ የቲፒኤልኤፍ ታጋዮች የነበሩ ሲኒየር ታጋዮች ያሉ ሱዳን ነው። በጋዳሪፍ አካባቢ ያሉ ሳምሪ የሚባለው ጦር ብዛ ነው ያለው። የቤኒሻንጉል ጉሙዝ ነጻ አውጪ የሚባለው ድርጅት አባሎች እዛ ነው ያሉት እና በጣም ብዙ ኃይል እዛ ስላለ በምዕራብ በኩል እናስከፍት ይሻለናል የሚል ስትራቴጂ ሊሆን ይችላል። አቶ እንዳለ ንጉሴ በበኩላቸው ኢትዮጵያ አሁንም ዲፕሎማሲያዊ መንገድን ማስቀደም እንዳለባት ይናገራሉ። የሱዳን መንግስት የሲቪሉና ወታደራዊ መንግስት በጋራ መስራት ከቻሉ ቀላል ነው። ይህ ካልሆነ ግን አሁን ባለው ሁኔታ እንኳን ችግር ባይፈጠር ወደፊት ግን ችግር ሊፈጠር ይችላል። ያ ደግሞ በዋናነት የሚጎዳው ያልተረጋጋችው ሱዳን። ስለዚህ ኢትዮጵያ አሁንም ባለው ሁኔታ ለዲፕሎማሲው ነው ቅድሚያ መስጠት ያለባት። የሁለቱን ሀገራት ጉዳይ በተመለከተ የቀጠናዊና ዓለም አቀፍ ድርጅቶችን ሚና መመልከት እንዳለ ሆኖ ስክነት የተሞላበት ግንኙነት እንደሚያስፈልግ ደግሞ ፕሮፌሰር ተስፋዬ ይመክራሉ። በጣም በሰከነ መንፈስ አሁን ባለበት ሁኔታ ሳይሆን በጣም በሰከነ መንፈስ ቁጭ ብሎ እንዴት ነው ይሄንን ነገር መፍታት የምንችለው፣ በምን አይነት መንገድ እንፍታ ተብሎ ብቻ ሁለቱ ሀገሮች ብቻ ተማክረው ቢፈቱት። ካለዛ ደግሞ ሌሎች ኢንተርናሽናል ቦዲስ አሉ፣ የአፍሪካ ህብረት አለ፣ ዓለም አቀፍ ድርጅቶች ስላሉ በእነሱ በኩል መፍታቱ የተሻለ ነው ብዬ ነው እኔ የምገምተው። ይሄን አቅጣጫም ኢትዮጵያም ይሄን አቅጣጫ መከተል አለባት። የኢትዮጵያ የውጭ ጉዳይ ሚኒስቴር ሱዳን በኢትዮጵያ ድንበር አካባቢ ተጨማሪ ወታደሮችን ስለማስፈሯ እስካሁን በጉዳዩ ላይ ያለው ነገር የለም። እኛም ሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ እንዲሰጥ ለማድረግ ያደረግነው ጥረት ለጊዜው አልተሳካም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
የኢትዮጵያ መንግስት በሰሜንና ሰሜን ምስራቅ የአገሪቱ ክፍሎች በተስፋፋው ጦርነት እየተከሰተ ላለው የሰው ሕይወትና የንብረት ውድመት ዓለም አቀፉ ማህበረሰብ አማጽያንን በዝምታ እያለፈ ነው ሲል ተቸም። አገራት በጸጥታ ስጋት የዓለም አቀፍ ተቋማት ሰራተኞችን ከመዲናዋ ለማስወጣት መወትወታቸውንም በተደጋጋሚ ነቅፏል። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ ለዶቼ ቬሌ ዲደብሊው በሰጡት አስተያየት መንግስት በፊናው አገራት ምንም አሉ ምን ዲፕሎማሲያዊ መፍትሄዎች ላይ አትኩሮ መስራት ይኖርበታልም ብሏል። ስዩም ጌቱ ከአዲስ አበባ ተጨማሪውን ልኮልናል። የኢትዮጵያ መንግስት ህወሓትን በአማራና አፋር ክልሎች በተለያዩ አካባቢዎች በቆየባቸው ጊዜያት የጤናና ትምህርት ተቋማትን ጨምሮ በርካታ የማህበራዊ መገልገያ ድርጅቶች ላይ ጥቃት በማድረስ ውድመት በማስከተል ይተቻል። ይሁንና የእነዚህ ተቋማት ውድመት በዓለም አቀፉ ማህበረሰብ በተለይም በተባበሩት መንግስታት ድርጅት ተቋማት የሆኑት የዓለም ጤና ድርጅትና በተመድ የትምህርት ሳይንስና ባህል ድርጅት ዩኔስኮ በህወሓት ስለተፈጸመው ጥፋት ዝምታን በመምረጣቸው ማዘኑን አስታውቋል። የመንግስቱ ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ትናንት ለመገናኛ ብዙሃን በሰጡት መግለጫ እንዳብራሩትም የዓለም አቀፉ ተቋማት ከዚህም ባሻገር በመዲናዋ አዲስ አበባን ጨምሮ በአገሪቱ ምንም ሰላም የሌለ በማስመሰል ተግባር ተጠምደው ጫና ለማሳደር እየተንቀሳቀሱ ነው ሲሉም ተችተዋል። መሰል ተጽዕኖዎች አሁን ላይ በእርግጥም ማስተዋሉን የሚገልጹት የአዲስ አበባ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር ዶክተር አስናቀ ከፋለ ጦርነቱን በአጠረ ጊዜ ማቋጨት ብቻ ጫናዎችን መቀልበስ እንደሚችሉ አስተያየታቸውን ሰጥተዋል። ጦርነቱ ከሚካሄድባቸው አካባቢዎች ውጪ አስጊ ሆኖ ዜጎችን ከአገር የሚያስወጣ ነገር ተቋማት ከአዲስ አበባ እንዲወጡ የሚያደርግ ነገር የለም። ይሄን ያውቁታል እነሱ። ሆኖም ግን ተጽዕኖ የማድረግ መንግስት እኛ ያልነውን አልሰማንም፣ አልታዘዘም፣ ስላልታዘዘ መቀጣት አለበት የሚል ነው። የኢኮኖሚ ጫና ሊያመጣ ይችላል። ግን በዋነኝነት ይህ አይደለም ነገሩን የሚወስነው። ወሳኝ የሚሆነው የሀገሪቷን አንድነትና ሉዓላዊነትን የማስጠበቅ ተግባሩ በመሬት ላይ ጥሩ ሁኔታ ከተጠናቀቀ እነዚህ ነገሮች ሊቀለበሱ የሚችሉ ይመስለኛል። በኢትዮጵያ ሊካሄዱ የታቀዱ ዓለም አቀፍ ስብሰባዎችን ጨምሮ ተቀማጭነታቸውን በኢትዮጵያ ያደረጉ ዓለም አቀፍ ተቋማት ቦታ እንዲቀይሩ የሚደረግ ጫና አግባብነት የሌለ ነው የሚሉት ዶክተር አስናቀ መንግስት በፊናው ግን ሀገራትን አንድ ላይ ከመፈረጅ ወጥተው የተናጥል ዲፕሎማሲውን ማጠናከር የተሻለ መፍትሄ ሊያመጣ እንደሚችል አብራርተዋልም። አውሮፓ ህብረት ከአሜሪካ የተለየ ቀለም ማምጣት አልቻለም። በኢትዮጵያ ግጭትና ከሩሲያም ጋር ከቻይናም ጋር አሜሪካኖቹ በገቡበት ውጥረት ላይ ብስለት ያለው አመራር እየሰጠ አይደለም ያለው። በፊት አውሮፓ ህብረት የወከለው ልዩ ልኡክም የፊኒሹ ዲፕሎማት የነበራቸውን አቋም እናውቃለን። መንግስት ግን ማድረግ የሚገባው የሚመስለኝ ሁሉም ምዕራባውያን ሀገሮች ኢትዮጵያ ላይ አልተነሱ። አሁን በእኛም አካባቢ በሚዲያ ላይ ያለው አመለካከት አንዳንድ ሹማምንትን መግለጫ በሚሰጡበት ጊዜ ምዕራባውያን በሙሉ ኢትዮጵያ ላይ ተነስተዋል የሚለው እንደምታ ተገቢ አይደለም። የአውሮፓ ህብረቱ ራሱ ያሳየናል። ይሄንን የተወሰኑ ሀገራት ኢትዮጵያ ከ100 ሚሊዮን በላይ ህዝብ ያላት ሀገር ናት። እዚች ሀገር ላይ የሚደርሰው የኢኮኖሚ ፖለቲካ ጫና ከአፍሪካ ቀንድ አልፎ አውሮፓን ያሰጋል፣ መረጋጋት መምጣት አለበት የሚል አቋም ያላቸው ሀገራት ለኢጣሊያ፣ ጀርመን፣ ፈረንሳይ ሞዲ ወዲያ ቢልም የተለያየ አቋም እንዳላቸው ተረድቶ አጠቃላይ ፍረጃውን ትቶ ጥሩ የዲፕሎማሲ ስራ መስራት፣ ጉዳያችንን ማስረዳት፣ የሲቪል ሶሳይቲ ኖ ሞር የሚባለው ሌላውም የሚያደርገው እሱ ጥሩ ነው። ግን የመንግስት ፖሊሲ ዲፕሎማሲያዊ የሆነ መልእክትን ማስተላለፍ ተገቢ ይመስለኛል። ውሳኔና ጫናዎቹ የሀገሪቱ ቱሪዝም ኢንዱስትሪን ጨምሮ በአጠቃላይ ኢኮኖሚው ላይ የሚያሳድረው ጫና ቀላል አይሆንም የሚሉት ዓለም አቀፍ ግንኙነት አዋቂው ኢትዮጵያን ወደ ዘለቄታዊ መረጋጋትና መፍትሄ ለማምጣት ግን ከዲፕሎማሲው በተጨማሪ የፖለቲካ መፍትሄዎች ላይ መስራት ያስፈልጋልም ይላሉ። ሚዲያውን በአጠቃላይ የአውሮፓና የምዕራብ ሚዲያ አሁንም ቢሆን ያለውን እውነታ ለማሳየት የተወሰኑ የሚዲያ ድርጅቶች ጋር በቅረብ ዲፕሎማሲያዊ ስራችንን ጠንካራ ማድረግ ተገቢ ይመስለኛል። አጠቃላይ ፍረጃው ወጥቶ የተወሰኑ ሀገራት ነገሩን በተገቢ መንገድ ለመረዳት ፍላጎት ያላቸው አሉ። ይህንን ለመቀልበስ ጥረት ማድረግ ያስፈልጋል። በዋነኝነት ደግሞ የፖለቲካ ችግሩ ዘላቂ በሆነ መንገድ የሚፈታበትን መንገድ መፈለግ፣ ሉዓላዊነቱን ለማስጠበቅ የሚደረገው መረባረብ ተከትሎ መንግስት የያዘው አቅጣጫም አለ። የምክክር ጉባኤ መክፈት የተባለው ጥሩ ነገር ነው። እነዚህ ላይ መስራት ችግሮቹን ያቃልላሉ ያስባለሁ። የህወሓት ኃይሎች ተቆጣጣሪያቸው በነበሩና አሁን ወደ መንግስት እጅ የተመለሱ አካባቢዎች ላይ በቢሊዮኖች የሚገመት የንብረት ውድመትና ዘረፋ መፈጸሙን መንግስት አሳውቋል። ህወሓት በበኩሉ መሰል ወቀሳዎችን ሲያስተባብል ነው የሚስተዋለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የኢትዮጵያውያን አሜሪካውያን ሲቪክ ካውንስል ከተለያዩ የአሜሪካ የኮንግረስና የሴኔት አባላት ጋር ውጤታማ ውይይት ማድረጋቸውን የካውንስሉ ፕሬዝዳንት አስታወቁም። የካውንስሉ ፕሬዝዳንት ዲያቆን ዮሴፍ ተፈራ በተለይ ለዶቼ ቬሌ እንደገለጹት ካውንስሉ ባለፉት 7 ወራት ብቻ ከ80 በላይ ከሚሆኑ የአሜሪካ ኮንግረስ አባላት ጋር ውይይት በማድረግ በኢትዮጵያ ነባራዊ ሁኔታ ላይ ተገቢ ግንዛቤ እንዲኖራቸው ተደርጓል። የአሜሪካ ኮንግረስ አባል ካረን ባስም ኢትዮጵያ በአጓ የንግድ ዕድል ተጠቃሚነት እንድትቀጥል ከባይደን አስተዳደር ጋር እየሰሩ መሆናቸውን ተናግሯል። ከአትላንታ ጆርጂያ ዘጋቢያችን ታሪኩ ኃይሉ ዝርዝሩን አዘጋጅቷል። ፕሬዝዳንቱ እንዳሉት ካውንስሉ ሰሞኑን በተከታታይ ቀናት ከአሜሪካ የኮንግረስና የሴኔት ባለስልጣናት ጋር ባደረገው ውይይት የኢትዮጵያን ወቅታዊ ሁኔታ እንዲገነዘቡ አድርጓል። ካውንስሉ በስብሰባው ላይ በተለይ ከሴናተር ጄምስ ሂንሆፍ ጋር ስላደረገው ውይይት ዲያቆን ዮሴፍ እንደሚከተለው አስረድተዋል።